ይድረስ ለአጥናፋዊቷም ለአጥቢያይቷም የክርስቶስ ኢየሱስ ጉባኤ ሰላም ለሁላችሁም አቀርባለሁ። በተለያዩ ቦታዎች ለምትገኙ ኢትዮጵያውያን ወገኖች፣ ኤርትራውያን ወገኖቻችን፣ በመላ ኢትዮጵያ ላላችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ ብዬ የአክብሮት ሰላምታዬን በትህትና በማቅረብ ዕለት ዕለት የሚከብድብኝን ልቤን በጣም አንቆ የያዘውን የክርስቶስ ኢየሱስ ጉባኤን እኔ ሁልጊዜ እንደምጠቀመው በትዕምርተ ጥቅስ ውስጥ ቤተ ክርስቲያን የምንላትን የእኛን ህብረታችንን አንቀው የያዙ ውስጣዊና ውጫዊ ተግዳሮቶች አሉ ብዬ አምናለሁ። ቤተ ክርስቲያን በጣም በምጥ ላይ ያለችበት ጊዜ እንደሆነ በኢትዮጵያ ውስጥ አምናለሁ። ልክ አራስ ልጇን ለመገላገል በደረሰችበት ሰዓት የተፋፋመ ምጥ በሚይዛት ቅጽበት ላይ እንዳለች የክርስቶስ ኢየሱስ ጉባኤም በኢትዮጵያ መካከል ያለችው በዚህ ሁኔታ ላይ እንዳለች አስባለሁ እና በመንፈስ የምረዳለሁ ስጸልይ። የሁልጊዜ ሸክሜ፣ ሀሳቤ፣ ጥናቴ የቤተ ክርስቲያን ጉዳይ ነው። ስለዚህ ከዚህ አቅጣጫ የማቀርበውን መልእክት በትህትና ሳቀርብ በእውነት እንድታዳምጡ ደግሞም ምን ማድረግ እንዳለብን በያለንበት እንድናስብ የጋራ ኃላፊነታችንና ጉዳያችን ስለሆነ በያላችሁበት እግዚአብሔር በረዳችሁ መጠን ማድረግ የምትችሉትን ሁሉ እንድታደርጉ እጋብዛለሁ። መልእክቱን ሼር ብታደርጉት ለብዙዎች እንዲደርስ እንዲሁ የውይይት መነሻ ሆኖ እንኳን ሊያገለግል ከቻለ ይሄ ሀሳብ በዚህ አቅጣጫ ብንተባበር ደስ ይለኛል። እወዳችኋለሁ፣ አከብራችኋለሁ። ይህንን መልእክት የማቀርበው በታላቅ ትህትና ነው። ወገኖቼ ሆይ በዚህ ጉዳይ ላይ እንድናስብ እፈልጋለሁ። ቤተ ክርስቲያን የሚለውን ቃል በተመለከተ ያው ምናልባት አንዳንዶቻችሁ ታስታውሱ ይሆናል በ2003 ዓመተ ምህረት ክርስቶስ የሰራት ጉባኤ በሚል አንድ መጽሐፍ አሳትሜ ነበር። ያው በአጭር ጊዜ ነው ያለቀችው። ኮፒውም አነስተኛ ብቻ ነበር 3000። ከዛ በኋላ ደግሞ ማሳተም አልተቻለም በልዩ ልዩ ምክንያቶች። በዛ ላይ እንዳነሳሁት ቤተ ክርስቲያን የሚለው ስም ስለ ክርስቶስ ኢየሱስ ጉባኤ ያለንን አመለካከት አዛብቶብናል፣ ስለ ማንነታችን ያለንን አመለካከት አዛብቶብናል በሚል ሙግቴን አንስቼ ነበር። ያ ሙግት አሁንም መልስ አልተሰጠውም፣ በአየር ላይ አለ። ምናልባት አንዳንዶች ሀሳቡን ገዝተውታል። ያንንም ቃል ሲጠቀሙ ተመልክቻለሁ፣ ክርስቶስ የሰራት ጉባኤ የሚለውን። ግን በተለምዶ ይሄን ቃል ስንጠቀም የሚያመለክተን ወደኛ ሕያው ወደ ሆነው የክርስቶስ ጉባኤ ሳይሆን ወደ ህንፃ፣ ወደ ውጫዊ አደረጃጀት እንዲህ ያሉ ነገሮች ላይ ጠቋሚ ስለሆነ ከቃሉ ትርጉምም የተነሳ ማለት ነው ይህን ነገር እንደገና ማየት ይኖርብናል። ማለት ያው ቤተ ክርስቲያን እንግዲህ አዲስ ኪዳን በተጻፈበት በመጀመሪያው ቋንቋ ቤተ ክርስቲያን አይደለም የሚለው፣ እዛ ውስጥ ያለው ቃል ኤክሌዥያ ነው የሚለው። ቤተ ክርስቲያን የሚለው ኤክሌዥያን ሊተረጎም አይችልም። ኤክሌዥያ ማለት ለአንድ ዓላማ ተጠርቶ የወጣ ህዝብ ማለት ነው። ከጌታ በፊት ይሄን ቃል ጥቅም ላይ ያውሉ ነበር ግሪኮች። ጌታም ደግሞ ከመጣ በኋላ እነዚህን ወንጌላትን የጻፉልን አባቶቻችን ቃሉን ለመንፈሳዊ አገልግሎት ወይም ለእኛ ጉዳይ አውለውታል። ይህን ቃል የምንመለከተው በማቴዎስ 16-18 ላይ ነው። እዛ ጋር ያለው ቃል ጌታ ኢየሱስ ክርስቶስ ሐዋርያው ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ በሰጠው ምስክርነት ላይ በዚህ ዓለት ላይ የሚለው እሱን ነው። በዛ ምስክርነት ላይ እሰራታለሁ ያላት ጉባኤ ናት። ማለት ጌታ በምድር እያለ ቤተ ክርስቲያንን አልመሰረተም፣ አንድም አጥቢያ አላቋቋመም። ነገር ግን በትምህርቱ፣ በሕይወቱ፣ በአገልግሎቱ፣ በሞቱ፣ በትንሣኤው ለምትመጣዋ ለምትወለደዋ ጉባኤ አስፈላጊ የሆኑ ግብአቶችን አመቻችቶ እንደሄደ ማሰብ እንችላለን። ምክንያቱም ቃሉ
በፊውቸር ቴንስ ነው። ይሄ ኦይኮዶሜሶ የሚለው ቃል ሲግማ የገባችው ፊውቸርን ለማመልከት ነው እና ጌታ በዛ ክፍል ላይ ያለው ኦይኮዶሜሶ ሞቴን ኤክሌዥያን የሚል ነው። ቤተ ክርስቲያኔን መሰረታለሁ። ስለዚህ ይሄ ኤክሌዥያ ሊተረጎም የሚገባው ክርስቶስ የሰራት ጉባኤ ወይም ክርስቶስ የሚሰራት ጉባኤ ተብሎ ነው። ስለዚህ ይህንን የስም ጉዳይ ብናስተካክል ግንዛቤያችንን ሁሉ ወደ ትክክለኛው ነገር ሊያመጣን ይችላል። ጌታ ኢየሱስ ክርስቶስ በክብር ካረገ በኋላ ቤተ ክርስቲያን ሕያው የሆነችው ወይም ህልው የሆነችው በሐዋርያት ሥራ ምዕራፍ 2 ከ1 እስከ ምዕራፍ 4 37 ስናነብ መንፈስ ቅዱስ ከመጣ በኋላ ነው። የቤተ ክርስቲያን አዋላጅ ሕይወትን የሰጣት የሚመግባት፣ የሚንከባከባት፣ የሚጠብቃት፣ ፍሬያማ የሚያደርጋት መንፈስ ቅዱስ ነው። ስለዚህ ይህንን ከዚህ አቅጣጫ መመልከት በጣም ተገቢ ነው። የቃል ትርጉም ቀላል አይደለም። ምድር ላይ የመኖሩ ዓላማ ምንድን ነው የሚለውን ነገር ስናስብ ቤተ ክርስቲያን በምድር ላይ እንድትኖር የተፈለገው ምስክር ለመሆን ነው። አገልግሎቷ በሙሉ ይሄ ነው። በቃ ሲጠቀለል ምስክር። ጌታ ያለው ምንድን ነው? ምስክሮቼ ትሆናላችሁ ነው ያለው በሐዋርያት ሥራ ላይ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያስ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ነው ያላቸው። ስለዚህ የቤተ ክርስቲያን ተልእኮ ወይም የመኖሯ ዓላማ የክርስቶስ ኢየሱስን ልደቱን በመንፈስ ቅዱስ ተጸንሶ በቅድስት ድንግል ማርያም ማኅፀን ውስጥ አድሮ መወለዱን፣ ሕይወቱን፣ አገልግሎቱን፣ ትምህርቱን፣ ሞቱንና ትንሣኤውን መመስከር ነው እና ይህን ነገር ስታደርግ የምትሄድበት ፕሮሰሱ ወንጌልን መመስከር ነው። ወንጌልን በዙሪያዋ ላለው ዓለም ትመሰክራለች። እግዚአብሔርን በማምለክ ክርስቶስን ትመሰክራለች። ትክክለኛ አምልኮን በማምለክ ማለት ነው። እውነተኛና ጤናማ የቅዱሳን ህብረት በማድረግ ክርስቶስን ትመሰክራለች። ራሷ በየቀኑ ደቀ መዝሙር ሆና ሌሎችን ደቀ መዝሙር በማድረግ ክርስቶስን ትመሰክራለች። እንዲሁም ደግሞ በዚህ ዓለም ላሉ ምንዱባን ወይም ደግሞ ፍትህ ለተዛባባቸው ድምፅ በመሆን አገልግሎት በመፈጸም የእግዚአብሔርን መንግስት ታሰፋለች ማለት ነው። ተልኳችን ይሄ ነው። ተልኳችን ምንድን ነው ሲባል በአንድ ቃል ግለጽ ብትሉኝ እኔ ምስክርነት ነው። ስለ ኢየሱስ ነው፣ ስለ ራሳችን አይደለም። ስለ ኢየሱስ ነው፣ ስለ ሌላ ነገር አይደለም የምንመሰክረው። ይህንን ነገር በጣም ማሰብ ይኖርብናል። እነዚህን ታዲያ ይሄን ዓላማዋን የምትተገብርበት መሳሪያዎች ተሰጥተዋታል ወይ? አዎ ተሰጥተዋታል። ጌታ ኢየሱስ ክርስቶስ ያው በህይወት በነበረ ጊዜ ሲያገለግል ከዚህ አቅጣጫ ብዙ ነገሮችን አስተምሮናል። ለምሳሌ እግዚአብሔር በሰመረላት የምትመጣዋ ቤተ ክርስቲያን ለመሄድ አገልግሎቷን ለመፈጸም እንድትችል ከዚህ አቅጣጫ 2 ቁልፍ ስጦታዎችን ተቀብላለች። በእኔ ግንዛቤ ማለት ነው። የተጠቃለሉ 2 ስጦታዎች ናቸው ያሏት። እነዚህ የመጀመሪያው መንፈስ ቅዱስ ነው። ሁላችሁም እንደምታስታውሱት መንፈስ ቅዱስን ለዚህ ዓለም ያስተዋወቀው የመጀመሪያው ሰባኪ ጌታ ኢየሱስ ክርስቶስ ነው። መንፈስ ቅዱስን ለእኛ የገለጠልን እሱ ነው። ዛሬ ስለ መንፈስ ቅዱስ ብዙ ነገር እንደሚባል አውቃለሁ። ነገር ግን ከእውነተኛው መምህር ከእውነተኛው የእምነቱ መሪ የእምነቱ ራስ ከጌታ ከኢየሱስ ክርስቶስ የላቀ ፈላስፋ፣ የሥነ መለኮት ጠቢብ ወይም ደግሞ ሌላ ሊኖር አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ያስተማረንን ትምህርት በቀጥታ ነው የምንወስደው። መውሰድም ያለብን ከዛ አቅጣጫ ነው። እነዚህ ደግሞ ትምህርቶች በዮሐንስ ወንጌል በተለይ በደንብ ተብራርተው ተቀምጠዋል። በዮሐንስ ወንጌል ምዕራፍ 14 ከ15 እስከ 17 ያለውን ማንበብ ትችላላችሁ። በዛው ክፍል ላይ ከ25 እስከ 26 ያለውን ማንበብ ትችላላችሁ። በምዕራፍ 15 ቁጥር 26 ላይ ማንበብ ትችላላችሁ። እንደገና ደግሞ በ16 ከ7 እስከ 15 ላይ ማንበብ ይቻላል። እና ምንድን ነው ስለ መንፈስ ቅዱስ ጌታ ኢየሱስ ያስተዋወቀን? አንደኛ መምህር እንደሆነ እንደሚያስተምረን ነግሮናል። ወደ እውነት ሁሉ እንደሚመራን ነግሮናል። ጌታ ኢየሱስ ክርስቶስ ያስተማረንን ትምህርቶች ወይም ያካፈለውን ሀሳቦች በምድር ሳለ እንደሚያስታውስ ነግሮናል። ቅዱሳንን እንደሚያጽናና ነግሮናል። እንደሚገስጽ ነግሮናል።
እንደሚወቅስ ነግሮናል። እንዲሁም ደግሞ ክርስቶስ ኢየሱስን በሕይወታችን እንደሚያልቅ ነግሮናል። ስለዚህ ቤተ ክርስቲያን ከመንፈስ ቅዱስ ጋር ሊነጣጠል የማይችል በምንም መንገድ ልትለያየው የማትችል የተጣበቀ አንድነት ወይም የተጣበቀ ጥገኝነት በቤተ ክርስቲያን ላይ ያላት ናት። በመንፈስ ቅዱስ ላይ ያላት ናት። ይቅርታ። እና መንፈስ ቅዱስ ያው በመግቢያ ላይ እንዳልኩት የቤተ ክርስቲያን ፍሬያማነት፣ ህልውና፣ ተሐድሶዋ፣ ጤናማነቷ እንደገና ደግሞ በመለኮታዊ ኃይልና ስልጣን የመገለጧ የዚህ ሁሉ መሰረቷ መንፈስ ቅዱስ እንደሆነ እናያለን። ስለዚህ የመጀመሪያው ስጦታ መንፈስ ቅዱስ ነው። ሁለተኛው ስጦታ ደግሞ ሰዎች ናቸው። ብዙዎቻችን ይህንንም ነገር ቸል እንላለን። እነዚህ ሰዎች በመጀመሪያ ጌታ ኢየሱስ ክርስቶስ ምንድን ነበር ያላቸው? መከሩ ብዙ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ለመከሩ ሰራተኞችን እንዲልክ ለምኑ፣ እንዲሰጥ ለምኑ ብሎ ጌታ ለደቀ መዛሙርቱ ተናግሯል፣ አስተምሯል። ስለዚህ የመጀመሪያው ነገር መለመን መጸለይ ያለበት መሆኑ እንደተጠበቀ ሆኖ ከልመናው በኋላ እሱ የሚሰጠን የሰው ስጦታዎች አሉ። በኤፌሶን 4 ከ11 እስከ 13 ያሉት ሐዋርያት የተባሉ፣ አንዳንዶች ነቢያት የተባሉ፣ ወንጌላውያን የተባሉ፣ እረኞችና አስተማሪዎች የተባሉ ሰብአዊ ስጦታዎች ለቤተ ክርስቲያን ተሰጥተዋል። መንፈስ ቅዱስና በእነዚህ ሰብአዊ ስጦታዎች እግዚአብሔር ቀብቶ አዘጋጅቶ ውስጣቸው ሸክምን አድርጎ በሰጣቸው ሰዎች አማካይነት ነው ቤተ ክርስቲያን ዓላማዋን መተግበር የምትችለው በምድር ላይ። እነዚህ ሁለቱ ከሌሏት ቤተ ክርስቲያን በከፍተኛ አደጋ ውስጥ ነው የምትሆነው፣ አሁን እንደምንመለከተው ማለት ነው። ለምንድን ነው እንዲህ ሊሆን የቻለው? በዚህ ጊዜ የመንፈስ ቅዱስን ህልውና፣ ልምምዱን፣ ስጦታዎቹን ቸሌ ማለት የማጣጣል በአንድም በሌላም የማሳነስ ጥረቶች እንዳሉ የታወቀ ነው። በሌላ በኩል ደግሞ እነዚህን ሐዋርያት፣ ነቢያት፣ ወንጌላውያን፣ እረኞችና አስተማሪዎች የተባሉ ሰብአዊ ስጦታዎቹን እንዲከሽፉ አድርጎ አስወግዶ ወይም ደግሞ ጸጥ እንዲሉ አድርጎ ቢሮ የመክፈት አባዜ ቤተ ክርስቲያንን ለታላቅ ውድቀት ዳርጓታል። ጌታ ቢሮ አልሰጠንም፣ የሰጠን ሰዎች ነው። ሰውየውን ተቀብለህ በውስጡ ያለውን ጸጋ መዝነህ ጸልየህ እውቅና ሰጥተህ ማሰማራት እንጂ አሁን እኛ ባለንበት የሃይማኖት አደረጃጀት ውስጥ እንደሚደረገው እነዚህን ስልጣናት ቤተክርስቲያን ለሰዎች መስጠት አትችልም። ስልጣናቱ የተሰጡት፣ ስያሜዎቹ የተሰጡት አክቹዋሊ ስልጣናትም አይደሉም፣ አገልግሎቶች ናቸው። ከነሙሉ ኃይሉና ስልጣኑ ግን ጌታ ለቤተ ክርስቲያን ስጦታ አድርጎ ሰጥቷቸዋል። ስለዚህ እነዚህን ሰዎች መሾም አትችልም። እነዚህን ስሞች ለፈለግከው መስጠት አትችልም። መቸርቸር፣ መጨብጨብ አትችልም። እነዚህ ሰዎች ናቸው። ብትወድም ባትወድም ተቀበላቸው። እነዚህን ሰዎች እውቅና ሰጥተህ አሰማራ። የቤተ ክርስቲያን ኃላፊነት ይሄ ነው። በጣም ቅዱሳን አጥብቀን ማሰብ ያለብን ይህንን ጉዳይ ነው። በአሁኑ ጊዜ ያለው ትርምስ፣ ያለው ባዶነት፣ ያለው ተስፋ ቢስነት፣ ያለው ፍሬ ያለማፍራት፣ ያለው በቤተ ክርስቲያን ውስጥ ያለው በቃ ደስታ የማይፈጥር ሁኔታ የተፈጠረው እነዚህን ሁለቱን ዓላማዋን ለማስፈጸም የተሰጧትን ስጦታዎች መንፈስ ቅዱስንና ሰብአዊ ስጦታዎቿን ችላ በማለት ወይም በመግፋት በራሳችን መንገድ ለመሄድ በመምረጣችን ነው። ስለዚህ ይህች የክርስቶስ ኢየሱስ ጉባኤ አንደኛው ተግዳሮቷ በውስጥ ያለው ይሄ ተግዳሮት ነው ማለት ነው። ውስጣዊ ተግዳሮት በጣም ከባድ ነው። በየትኛውም ሁኔታ ውስጥ ልዩ ልዩ ከፍልስፍናም አንጻር ከሳይንስም አንጻር ብትመለከቱ ውስጣዊ ቅራኔዎች በጣም ወሳኝ ቅራኔዎች ናቸው። መፍትሄ ማግኘት ያለባቸው ቅራኔዎች ናቸው። ይቅርታ፣ ውስጣዊ ተግዳሮቶች ቁልፍ ናቸው። እነሱ መፈታት አለባቸው። ችላ ሊባሉ የማይችሉ ቆይ ተብሎ ለጊዜ የሚተዉ አይደሉም። ውስጣዊ ብልሽት ካለ ህልውና ራሱ ማንነት ራሱ የተበላሸ ይሆናል ማለት ነው። ስለዚህ እነዚህ ውስጣዊ ተግዳሮቶቿ አሁን ቅድም ካነሳሁት ጠቅለል ካለው በተጓዳኝ የመጀመሪያው የእግዚአብሔር መንግስት ስርዓት
ተነቅሎ ሰው ሰራሽ ስርዓት ተተክሏል። ይሄ በጣም አደገኛ ጉዳይ ነው። በጣም አደገኛ ጉዳይ ነው። ምን ማለት ነው? የእግዚአብሔር መንግስት ስርዓት ስንል ምን ማለት ነው? እግዚአብሔር በሁለቱም ኪዳኖች ውስጥ የስርዓት አምላክ እንደሆነ እናውቃለን። መለኮታዊ የሆነው የመንፈሳዊ ስልጣን መዋቅር ስርዓቱ ደግሞ ቀድሞውኑ በራሱ በእግዚአብሔር በሰማይ የተመሰረተ ነው። ያ በሰማይ የተመሰረተው ስርዓት ግን ፈቃዱ ግን ምድር ላይ እንዲፈጸም ይፈልጋል። ስለዚህ እነዚህን ጉዳዮች ማሰብ አለብን። እግዚአብሔር የስርዓት አምላክ ነው እያልን ስብከት ለማሞቅ ብቻ አይደለም የምንጠቀመው። የስርዓት አምላክ መሆኑ በእኔና በእናንተ ህይወት ውስጥ ስርዓቱ እንዲሰራ በመፍቀድ ይህንን መግለጥ ይኖርብናል። የመለኮታዊ ስርዓት ቁልፍ ገጽታዎች ተደርገው የሚታሰቡት ነገሮች ምንድን ናቸው? የስልጣን ተዋረድ አለ። ያ የስልጣን ተዋረድ እግዚአብሔር የመጨረሻው ባለስልጣን ነው። ኢየሱስ ክርስቶስ ደግሞ ከሱ ቀጥሎ ያለው ባለስልጣንና የቤተ ክርስቲያን ራስ ነው። በፍጥረተ ዓለሙ ሁሉ ላይ የነገሰ ጌታ ነው። የቤተ ክርስቲያን ራስ ነው። ከሱ በታች በተዋረድ የምንመለከት ከሆነ መላእክት፣ ከዛም ሰዎች አሉ። ስለዚህ እነዚህን በመንፈሳዊው ስርዓት ውስጥ ያሉትን ሁኔታዎች ቸል ማለት የለብንም፣ ግንዛቤ ውስጥ ማስገባት አለብን ስናገለግል። ሌላው ባለ 5 ገጽታዎቹ እነዚህ ለአገልግሎት የተሰጡ ያልናቸው አገልጋዮቹ ናቸው። እግዚአብሔር ሕዝቡን እንዲያገለግሉ እያገለገሉ እንዲመሩ ለቤተ ክርስቲያን ሰጥቷቸዋል። እነዚህ ሰዎች ግን እያገለገሉ የሚመሩት በራሳቸው ፈቃድ፣ በልባቸው ምኞት፣ በልባቸው መሻት አይደለም። እግዚአብሔር ለአገልጋዮቹ አስቀድሞ የሰጣቸው ፓተርን አለ። አሁን ለምሳሌ በእኛ በእንትኑ ላይ በአማርኛ መጽሐፍ ቅዱሳችን ላይ ስንመለከት በተራራ ላይ እንዳየኸው ምስል ለመስራት ተጠንቀቅ እያለ ሙሴን ደጋግሞ እንደነገረው እናስባለን። አሁን ይሄ ዘጸአት 25 እሰጥሃለሁ ብሎት ዘጸአት 25 ቁጥር 9 ላይ ከተናገረው በኋላ ቁጥር 40 ላይ ሲሰጠው እንመለከታለን። ይሄ ሐሳብ ይሄ ፓተርን በሐዋርያት ሥራ 7:9 ላይ እናየዋለን። በዕብራውያን 8:5 ላይ እናየዋለን። እና ምንድን ነው የሚለው? see that you make them according to the pattern shown you to the mountain። በተራራው ላይ ባየኸው ንድፍ መሰረት የእግዚአብሔር ስራ የሚሰራው እግዚአብሔር በሰጠን ብሉፕሪንት መሰረት ነው። በምድራዊ አሰራር ይህንን ምሳሌ መጥቀስ እንችላለን። የአንድ ህንፃ ግንባታ ለማከናወን ገንቢው ወይም መሐንዲሱ ሊከተለው የሚገባ ፕላን አለ፣ በአርኪቴክቱ የሚሰራ። እሱን ፕላን ተከትሎ መሄድ ካልቻለ የሆነ ቦታ ላይ እንኳን ከፕላኑ የተዛነፈ ነገር ካለ አፍርሶ እንደገና ነው የሚሰራው። በምድራዊ አሰራር እንኳን ስርዓቶች አሉ። እግዚአብሔር ዘላለማዊ የሆነ ስራ ወይም ፓተርን ሰጥቷል። ያን ፓተርን ያለመቀበል በብዙዎቻችን ዘንድ ተግዳሮት ሆኖ እንመለከተዋለን። በራሳችን መንገድ መስራት ማለት ነው። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ጽድቅና ሰላም ነው ተብሎ ተተርጉሟል፣ እናውቀዋለን። ደስታ፣ ጽድቅ፣ ሰላም ነው። ስለዚህ ይሄ የእግዚአብሔር መንግስት ጉዳይ የጽድቅ ኑሮ፣ የሰላም ኑሮ፣ ደስታ የሚተገበሩበት በዋናነት የሚተገበሩበት እንጂ እንደ ኑሮ አማራጭ ህይወት ዘይቤ የሚታዩበት ያለመሆኑን መመልከት ያስፈልጋል። ሌላው በዚህ መንግስት ስርዓት ውስጥ ያለው ሌላ ነገር መሰጠትና መታዘዝ የሚለው ነው። እውነተኛ ስርዓት ለክርስቶስ ለቃሉና ለመንፈስ ቅዱስ መሰጠትና ፈቃዱን መፈጸሙ ነው። ይህንን ቸል ብለን በራሳችን መንገድ መሄድ አንችልም እና ግን አሁን ያለብን ግብግብ ሌላው ይሄ ነው። ሌላው በውስጣችን ካሉት ተግዳሮቶች መካከል የሁላችንም የአገልጋዮች ተግዳሮቶች የመንፈሳዊ ስጦታዎች ባለ አደራነትን መዘንጋት ነው። ስጦታዎች ከኛ ማንነት የሚመነጩ ከኛ የተነሳ እኛ ከሌሎች የተለየን በመሆናችን እኛ ላይ የተቀመጡ አድርጎ የመመልከት አባዜ በቤተ ክርስቲያን ውስጥ እጅግ በርክቷል። ስለዚህ ሁሉም አማኝ ስጦታ ተሰጥቶታል። ለተሰጠው ስጦታ ደግሞ ኃላፊነት፣ ተጠያቂነት አለበት። ባላደራ ነው። ስለዚህ የሆኑ ቲያትር የምንሰራ አገልጋዮች ስም የተሰጠን ጥቂት ሰዎች ብቻ በመድረክ ላይ እንዲህ የምንልበት ሳይሆን እንዳለ በጉባኤው ውስጥ ጸጋ የተቀበሉ ቅዱሳን ሁሉ አንዱ ሌላውን እንዲያገለግል የማስተሳሰር፣ የማነቃቃት፣ የማነሳሳት እናም ደግሞ እንደ ባላደራ የመስራት ኃላፊነት አለብን። ግን ተዘንግቷል። ይሄ ያው እንደምታዩት አሁን ብዙ ቦታዎች ላይ
ድራማ በሉት የሚታየው ነገር የመድረክ ላይ ተውኔት ይመስላል። ስለዚህ እነዚህን ሁኔታዎች በጣም ልናስብባቸው ይገባል። እንግዲህ ሌላው የተዘነጋው ጉዳይ ደግሞ በክርስቲያናዊ ቤተሰብ ውስጥ ሊኖር የሚገባው አምላካዊ ስርዓት አለ። በዛም ውስጥ እሱንም የመጣስ ሁኔታ አለ እና ምንድን ነው እንግዲህ እግዚአብሔር ራስ ነው ብለናል። የክርስቶስ ኢየሱስ ራስ ነው። ኢየሱስ ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ኢየሱስ ክርስቶስ በትዳር ውስጥ የባል ራስ ነው። ባል ደግሞ የሚስት ራስ ነው። ይህንን በኤፌሶን 5:21 ጀምሮ ማንበብ ትችላላችሁ። ይሄ ኦርደር መጠበቅና መከናወን አለበት። መንፈሳዊ ሰዎች ነን ካልን፣ የእግዚአብሔርን ሐሳብ ለመፈጸም የምንኖር ሰዎች ነን ካልን፣ ከዚህ ፈቃድ የወጣ ሁሉ እንደ እግዚአብሔር ቃል ያልሆነ የእግዚአብሔርን ፈቃድ ያልሆነ ሐሳብ መሆኑን መረዳት ያስፈልጋል። በትዳር ውስጥ የተሰጠን ኃላፊነት አለ። በተሰጠን ኃላፊነት መሰረት ማስተዳደር ደግሞም አስተዳደርን ተቀብሎ አመራርን ተቀብሎ የጋራ ተግባርን የአካልን ተግባር ማከናወን ግዴታ ነው። ለብዙ ትዳሮች መናጋት፣ ለብዙ ትዳሮች መፍረስ፣ ለሁለተኛ ጋብቻ መስፋፋት ምክንያት ከሆኑ ነገሮች አንዱ በትዳር ውስጥ አምላካዊውን ስርዓት ጥሶ በመገኘት መሆኑ መታወቅ አለበት። ስለዚህ እነዚህ ነገሮች እንዲስተካከሉ ምንድን ነው የምናደርገው? እነዚህ ነገሮች እንዲስተካከሉ ሁሉንም ነገር ወደ ነበረበት መመለስ አለብን፣ ወደ መጽሐፍ ቅዱስ። እኛ ወደ ፈጠር ነው እኛን ወደሚያገለግለን እኛ ማኒፕሌት ወደምናደርገው እግዚአብሔር ሳይሆን ወደ መጽሐፍ ቅዱሱ እግዚአብሔር መመለስ አለብን። እሱ ወደ ፈጠረን ወደሚመራን፣ ወደሚገዛን፣ ወደ ንጉሳችን መመለስ አለብን። ስርዓቱ ተዛንፏል፣ መስተካከል አለበት ብዬ አስባለሁ። ወደ መጽሐፍ ቅዱስ መመለስ አለብን። ወደ መንፈስ ቅዱስ መመለስ አለብን። እኛ ወደዚህ መስመር ውስጥ ስንገባለት እግዚአብሔር መለኮታዊ ኃይሉንና መንፈሳዊ ስልጣኑን በሕይወታችን ውስጥ ይለቃል። ይሄ መለኮታዊ ኃይልና ስልጣን በሕይወታችን ሲለቀቅ ቤተ ክርስቲያን በዙሪያ ባለው ዓለም ውስጥ አሰሚታ ተጽዕኖ፣ በጎ ተጽዕኖ በሐዋርያት ዘመን ያየናት ቤተ ክርስቲያን ያለፈችበትን ተጽዕኖ እያደረገች ሕይወቷን ቅድስናዋን ጠብቃ መኖር ትችላለች። እዚህ ላይ እንግዲህ ሰው ሰራሽ ስርዓት ሲባል ምን ማለታችን ነው? ሰው ሰራሽ ስርዓት ያው ሰው ሰራሽ ነው። ሰው ሰራሽ ነው ማለት አንድ ነገር የምናደርግበት ሲስተም ማለት ነው። አስተሳሰቦች፣ አመለካከቶች፣ ፍልስፍናዎች ተቀናብረው የሆነ ስራን ለመፈጸም ልንከተለው የምንነድፈው ሀሳብ ወይም የሀሳብ መስመር ነው ማለት እንችላለን። ከዚህ የተነሳ የእግዚአብሔር የሀሳብ መስመር አለ፣ የሰዎች የሀሳብ መስመር አለ። ስለዚህ በመጽሐፍ ቅዱስ አስተምህሮ መሰረት እግዚአብሔር የሚለንን እግዚአብሔር የሰጠንን ብሉፕሪንት መከተል አለብን። ለእግዚአብሔር ስራ፣ ለሰው ስራ ደግሞ የሰውን ሀሳቦች መጠቀም እንችላለን። የሰው ሀሳብ ወይም ሲስተም ሙሉ በሙሉ ወይም ደግሞ ፈጽሞ ክፉ ነው ማለት አንችልም፣ ግን ኮራፕትድ ነው። እሱን ወደ መንፈሳዊ ነገር ውስጥ አንተን መጠቀም አንችልም። ለምን? ሰው ያው የወደቀ ማንነቱ በህይወት ውስጥ የሚያሳድርበት ተጽዕኖ እንዳለ የታወቀ ነው። አማኝም ብንሆን ከዛ የወደቀ ማንነታችን ትግል አንላቀቅም። ወደ ጌታ እስክንሄድ ድረስ በመንፈስ ቅዱስ ኃይልና ጉልበት እያሸነፍነው እንሄዳለን እንጂ። ስለዚህ ሰው ሰራሽ ስርዓት ሲባል ሰዎች በደንቦች፣ በመተዳደሪያ ስርዓቶች፣ በህገ መንግስቶች ወይም በሌላ ነገሮች የሚሰሯቸው የአሰራር ሁኔታዎች ናቸው ማለት ነው። ስለዚህ ቤተ ክርስቲያን ውስጥ አሁን ይህን ሁኔታ ስንመለከት የእግዚአብሔር ፕላን ነው። ስራዎቻችንን እያካሄድንበት ያለው በእግዚአብሔር መስመር ነው፣ በእግዚአብሔር ሀሳብና እይታ ነው ወይስ እኛ በምንፈልገው መንገድ ነው ብሎ ሲጠየቅ በጣም ሁሉ ሊያየው በሚችል መንገድ በተገለጠ መልኩ የቤተ ክርስቲያን ምስባኮች መድረኮች ሆነዋል። አነቃቂ ንግግሮች የሚናኙባቸው፣ ዲስኩሮች የሚናኙባቸው፣ የግለሰቦች ተውኔቶች የሚከናወኑባቸው እንዲህ ተሞልተዋል። ይህንን ስል በጽድቅ በእውነት የእግዚአብሔርን ሀሳብ ተከትለው የሚያገለግሉ ጥቂቶች የሉም እያልኩ አይደለም፣ ግን በእነዚህ ተውጠዋል፣ በማጆሪቲው ተውጠዋል እና የእግዚአብሔርን ሕዝብ እንደሚገባ ለማነጽ እንደሚገባ ለማሳደግ ወደሚገባው የህይወትና የአገልግሎት መስመር እንዲገባ ለመርዳት በዚህ ምክንያት አልተቻለም። የሰው ቁጥር እንጂ የህይወት ጥራት ዜሮ ሆኗል።
ወይም 0 ነጥብ ምናምን ምናምን ሆኗል። ስለዚህ ይህ ጉዳይ በጣም የሚታሰብ ነው። ከሰው ሰራሽ ስርዓታችን ጋር የተያያዘ ነው ማለት ነው። ሌላው መንፈስ ቅዱስ ይሄ ስርዓት የመንፈስ ቅዱስ ህልውና የመንፈስ ቅዱስ ተግባር ስጦታዎቹ፣ ልምምዶቹ ወደ ጎን እንዲገፉ ቸል እንዲባሉና ሰዎች ወይም አገልጋዮች የተባሉ እግዚአብሔር ምሕረትን ያብዛልን ከኔ ጀምሮ ራሳችንን የመንፈሳዊነት ልኬት አድርገን ለማቅረብ እየተፍጨረጨርንበት ያለበት ዘመን አሁን ያለ ነው። የመንፈሳዊነት ልኬት እኔ አይደለሁም፣ አንተ አይደለም፣ አንቺ አይደለሽም። የመንፈሳዊነት ልኬት የእግዚአብሔር ቃል ነው። መንፈሳዊነትን የምንለካው በእግዚአብሔር ቃል ላይ በተቀመጠልን መርህና መርህ ብቻ ነው። ማንም ይህንን ስፍራ ሊወስድ አይችልም። መሪ ነኝ በል፣ አገልጋይ ነኝ በል፣ ስም አለኝ በል፣ ባለጸጋ ነኝ በል፣ ምንም ልታደርገው አትችልም። ስለዚህ መለኪያችን መጽሐፍ ቅዱስ ነው። እኔ እናንተ አይደለንም። የሌሎች ህይወት በእኔና ባንተ መለኪያነት አይለካም። ስለዚህ ይሄ ጉዳይ በጣም ሰው ሰራሽ ስርዓት ወይም ሲስተም የምንለው ነገር ከጫነብን ነገሮች መካከል አንዱ ነው። ሌላው እንግዲህ ቅድም እንዳልኩት በክርስቶስ ጉባኤ ላይ መጽሐፍ ቅዱስ ነው የመጨረሻ የስልጣን ምንጭ። ይሄ መታወቅ አለበት። ምንም ድርድር አያስፈልገውም። መጽሐፍ ቅዱስ የአገልግሎታችን፣ የህይወታችን፣ የትምህርታችን ምንጭና ባለስልጣን ነው። 4 ነጥብ ማለት አለብን። አሁን ግን ይሄ እየሆነ ነው ወይ የሚለውን ደግሞ እንጠይቃለን። እውነቱን ለመናገር በዚህ ጊዜ ከመጽሐፍ ቅዱስ ይልቅ አንዳንድ ጡንቸኛ መተዳደሪያ ደንቦች ፈላጭ ቆራጭ ሆነዋል በእግዚአብሔር ህዝብ ላይ፣ በእግዚአብሔር አገልግሎት ላይ። ከዚህ የተነሳ የሆኑ ነገሮች ለማድረግ ስንሞክር መጽሐፍ ቅዱስ ምን ይላል ሳይሆን የምንለው መተዳደሪያ ደንባችን ምን ይላል ነው የምንለው። የሚገርመው ደግሞ የምንጠቀምበት መተዳደሪያ ደንብ፣ እነዚህ የሚባሉትን ነገሮች የምንጠቀመው የምንጠቅማቸውን ሰዎች፣ መጥቀም የምንፈልጋቸው ሰዎች ሲኖሩ እነሱን ለመጥቀም፣ መጉዳት የምንፈልጋቸው ሰዎች ሲኖሩ እነሱን ለመጉዳት እንጂ የራሳችን ያወጣነውን ደንብ እንኳ በራሳችን ላይ ሚዛናዊ በሆነ መንገድ በሀቅ አንተገብረውም። ሆኖም በሀቅ እንኳ ብንተገብረው እሱ መተዳደሪያ ደንብ ከመጽሐፍ ቅዱስ ስልጣን ስር መቀመጥ ነው ያለበት። መዋቅሮች፣ አሰራሮች ከመጽሐፍ ቅዱስ ስልጣን ስር ነው መሆን ያለባቸው። ምክንያቱም እነዚህ ነገሮች ቤተ ክርስቲያን ሕያው አካል እንደመሆኗ መጠን እሷ በእድገት ላይ ነው ያለችው። በእድገት ላይ እንደመሆኗ በእድገት ላይ የምትገሰግስ እንደመሆኗ መጠን እነዚህ ነገሮች አሳሪዎች ናቸው። እድገቷን የሚፈቅዱ አይደሉም። በእነሱ እንመራ ብንል ጨቁነው ይይዟታል። ልክ አንድ ሕፃን ልጅ ከዚህ በፊትም ደጋግሜ የምለው ምሳሌ ነው። በጣም ከዚህ ጋር ስለሚስማማ ነው። 4 ዓመት ሆኖ የሆነ ጥብቆ ብትገዛለት ወይም ደግሞ ጂንስ ሱሪ ብትገዛለት 10 ዓመት ላይ ያንን ሱሪ ልበሰው ብትለው አይችልም። ወይ ሱሪው ይፈነዳል ወይ ልጁ ይፈነዳል። አሁን በቤተ ክርስቲያንና በእነዚህ ሰው ሰራሽ ስርዓቶች መካከል ያለው ችግር ወይም ቅራኔና እንትን ይሄ ነው። መፈታት አለበት። ወደ መጽሐፍ ቅዱስ መመለስ ያስፈልጋል ማለት ነው። ሌላው እንግዲህ መንፈሳዊ አገልግሎቶች ሲሰጡ በጣም ይቅርታ አድርጉልኝ፣ በቤተ ክርስቲያን ካለኝ ረጅም ጊዜ ዘመን፣ በአገልግሎት ካለኝ ረጅም ጊዜ ተሞክሮ በቤተ ክርስቲያን ውስጥም ከቤተ ክርስቲያን ውጭም በብዙ የኢትዮጵያ ክፍሎች ከአገልግሎት ጋር በተያያዘ ሄጄ ባየኋቸው የግል ምስክርነቶቼ፣ በመጽሐፍ ቅዱስ ትምህርት ቤቶች ውስጥ በሰራኋቸው ጥናቶች፣ እዛ ደግሞ አብረውኝ ከተማሩ ከመላ ኢትዮጵያ ከመጡ ቅዱሳን ወንድሞቼ አገልጋዮች ጋር ባደረግኳቸው መገንዘቦች ወይም ውይይቶች ካገኘኋቸው እውነቶች አንድ ትልቅ መታረም ያለበት ነገር ቤተ ክርስቲያን በእውነት በሕይወት እንድትኖር ከተፈለገ፣ ለሕዝቡ የምናዝን ከሆነ፣ ለእግዚአብሔር ክብር መጠንቀቅ የምንፈልግ ከሆነ ቤተ ክርስቲያን በሙያተኞች አትመራም። ሙያተኞችን በቤተ ክርስቲያን ውስጥ ጠቅጥቆ ቢሮ ከፍቶ በነዛ ቢሮዎች ውስጥ የሚወጡ የሚገቡ ጉዳይ ፈጻሚዎቹን አስቀምጦ ቸርች ፖለቲካ ወይም ፕሮፓጋንዳን ለማፋፋም የምናደርገው ጥረት በጣም በትልቁ ንስሐ ልንገባበት የሚገባ ጉዳይ ነው። እነዛ ነገሮች ቅድም በመግቢያ ላይ እንዳልኩት መሪዎች የምንላቸው ከእግዚአብሔር የተሰጡ ናቸው። አገልጋዮች የምንላቸው ከእግዚአብሔር የተሰጡ ናቸው። እንደው በሰውኛ መለኪያ እንኳን በሊደርሺፕ ውስጥ
ሲዎች የሚባሉ አሉ። 3 Cs። አንድ አገልጋይ የእግዚአብሔርን አገልግሎት ያገለግላል ተብሎ ለማሰብ እንደ ሰው ለመረዳት የመጀመሪያው ኮሊንግ ጥሪ መኖር አለበት። ሁለተኛው ኮምፒተንስ ብቁነት መኖር አለበት። ሶስተኛው ደግሞ በጣም ወሳኙ ካሬክተር ለአገልጋይነት የተዘጋጀ የተለወጠ ባህሪ። አገልጋይ ሌሎችንም በብዙ ነገር ኢምፓክት ማድረግ ስለሚችል በእውነት በእግዚአብሔር የጽድቅ ሐሳብ የተዋጠ የክርስቶስ ኢየሱስ ፍቅር ልቡን ያሸነፈው ለመንጋው የሚራራ መንጋውን መጠቀሚያ ለማድረግ በመንጋው ለመገልገል ሳይሆን መንጋውን ለማገልገልና ለመጥቀም መስዋዕታዊ በሆነ መንገድ የሚሄድ ሰው ነው። ለሙሉ ጊዜ አገልጋይ በሉትም ለትርፍ ጊዜ አገልጋይ በሉትም ለአገልጋይ መሪነት ሊታሰቡ የሚገባቸው ሰዎች እነዚህ 3 ነገሮች ቢያንስ ይቅርታ ሊኖሯቸው ይገባል። ነገር ግን እነዚህን ሁኔታዎች ሳናሳይ ቸርች ፖለቲካ ያልኩት ምንድን ነው? አገልጋይ ሲያስፈልግ አገልጋዮች እግዚአብሔር እንዲሰጠን ጸልዩ ይባላል። ህዝቡ አገልጋይ እንዲሰጠን እግዚአብሔር ሆይ ብሎ በእግዚአብሔር ፊት እየተማጸነ እያለ ነገር ግን አመራሩ ሰርቶ ጨርሶታል። እነማ እንደሚመረጡ እነማ ቦታውን እንደሚይዙ ያለቀ ጉዳይ ነው። የተበላ ዕቁብ ነው። ይሄ ቀልድ ነው። በእግዚአብሔር ላይ የሚደረግ ቀልድ ነው። ሸፍጥ ነው። የቸርች ፖለቲካ ነው። በቅዱሳን ላይ የሚደረግ እኔ ወንጀል ልለው እችላለሁ። አይደረግም። እግዚአብሔር ያያል። እግዚአብሔር ይመለከታል። ምን ነክቶናል ሰዎች? ወደ እግዚአብሔር እንመለስ። ቤተ ክርስቲያን አሁን ላለችበት ኦናነት፣ መንፈሳዊ ኦናነት፣ መንፈሳዊ ባዶነት እውነት ነው። ትሩፋን የሚባሉ አሉ፣ ጥግ ይዘው የሚያለቅሱ በጌታ ፊት በቀንና በሌሊት እግዚአብሔር ለሕዝብህ ራራ እያሉ የሚቃትቱ ሰዎች አሉ፣ እኔንም ጨምሮ። ይህንን መካድ አይቻልም። ነገር ግን ቤተ ክርስቲያን በእነዚህ አይነት ሁኔታዎች ተወርሳለች። ስለዚህ ለዙሪያዋ ላለው ማህበረሰብ ወይም በዙሪያዋ ላለው ዓለም ለመንግስታት አጀንዳ ከመስጠት ይልቅ የእግዚአብሔርን መለኮታዊ ኃይልና ስልጣን በመግለጥ ለሰዎች ተስፋ ከመሆን ይልቅ ወደ ማህበራዊ ክበብነት የመቀየር አደጋ ከፊቷ ተደቅኗል። ማህበራዊ ክበብ ስል ባልና ሚስት ማገናኛ ማለያያ፣ ሰራተኛና ሰሪና ሰራተኛ ማገናኛ ማለያያ፣ ቢዝነስ ጉዳዮችን ለመስራት ብዙ ሰዎች እሁድ የቢዝነስ ቀጠሮ ይዘው ቤተ ክርስቲያን እንደሚገኙ ስንቶቻችን እንደምንረዳ አላውቅም። የብዙ ሰዎች መስሪያ ቤት ኃላፊዎች ወይም ሚኒስትሮች፣ ትልልቅ ስፍራ ላይ ያሉ ሰዎች የሚገኙባቸውን ቸርቾች የት እንደሆነ እያጠኑ ጉዳያቸውን ደጅ መጥናታቸውን ለማስፈጸም ቤተ ክርስቲያን እሁድ የሚሄዱ ሰዎች አሉ። እሁድ ግን የአምልኮ ቀን ብቻ ነው። እሁድ ግን እነዚህን መሪዎች የምናስጨንቅበት ሳይሆን እነዚህን ሰዎች መንገድ ግራ የምናጋባበት ቀን ሳይሆን እሁድ እግዚአብሔርን ለማምለክና ለማምለክ ብቻ ወደ ቤተ ክርስቲያን የምንሄድበት ቀን ነው። በጌታ በኢየሱስ ክርስቶስ ስም ከዚህ አካሄድ እግዚአብሔር ይጠብቀን። ስለዚህ ቤተ ክርስቲያን ወደ ሁኔታዋ ለመመለስ እንግዲህ ውስጣዊ ተግዳሮቶቿ እነዚህ ናቸው። ከተፈጠረችለት ዓላማ ከምትኖርለት ዓላማ አፈንግጠው እየናጧት ያሉ ሁኔታዎች ናቸው እነዚህ። ገብቷቸዋል። እየናጧት በቃ እያንገላቷት ያሉ ናቸው። ውጫዊ ተግዳሮቶቿ እኮ በጣም ብዙ ናቸው። እነሱም መቋቋም እንዳትችል ውስጣዊ ተግዳሮቷ እንደ ነቀዝ ጉልበቷን በልቶ እንድትሽመደመድ እያደረገ ነው ያለው። ስለዚህ ወገኖች ሆይ ቤተ ክርስቲያን ይህች ናት። የተጠራ ነው። ለዚህ ነው የምንኖርለት ዓላማ ይሄ ነው። አናጭበርብር። የምንኖርለት ዓላማ ይሄ ነው። ቅዱሳን ልብ በሉ። በእነዚህ ዓላማዎች መሰረት እየኖራችሁ ሌሎችም አገልጋዮችም እንኳን እንዲኖሩ ግድ ማለት አለባችሁ። በዚህ በእግዚአብሔር ሐሳብና ዓላማ እማልኖር ከሆነ እኔን ቻሌንጅ ልታደርጉኝ ይገባል። ማንም ይሁን ማን በእግዚአብሔር ፊት ትልቅ ሰው የለም። ትልቅ እግዚአብሔር ብቻ ነው። ስለዚህ ለማጭበርበር የሆኑ ሽፋኖችን አስወግደን፣ ጭንብሎቻችንን አስወግደን ከውስጣችን ያለውን ነገር በመንፈስ ቅዱስ ኃይል አንጽተን እግዚአብሔር እንዲረዳን በንስሐ እርስ በርስ ደግሞ በመዋረድ በመቀባበል በትህትና ወደ እውነተኛው ነገር ተመልሰን ውጫዊ ተግዳሮቶቻችንን ለመቋቋም እጅ ለእጅ የምንያያዝበትን ሁኔታ ካልፈጠርን እጅግ ታላቅ አደጋ ላይ መሆናችንን እንድትገነዘቡ እፈልጋለሁ።
እና ይህንን ከያዝን እንግዲህ ቀጣዩ ነገር ውጫዊ ተግዳሮቶቿ ምንድን ናቸው? እውነቱን ለመናገር ስፍር ቁጥር የላቸውም። ነገር ግን ይህንን መልእክት ለምትከታተሉ ወንድሞቼና እህቶቼ በጣም ግልጽ ለማድረግ 2 ነጥቦችን አነሳለሁ። 2 በጣም አደገኛ የሆኑ ነጥቦችን አነሳለሁኝ። በክፍል 2 እንገናኛለን። ተባረኩ። ወዳችኋለሁ።